Hey guys, እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። እዚህኛው ቪዲዮ ላይ ከዚህ በፊት እንዳልኳችሁ አርኪቴክቸር ፈተና ካለፋችሁ በኋላ ምን ኮርስ እንደምትወስዱ፣ ምን ማቴሪያል እንደምትጠቀሙ፣ ምን አይነት ቻሌንጆች ሊገጥማችሁ እንደሚችሉ ብዙ ከአርኪቴክቸር ጋር ሪሌትድ የሆኑ ነገሮችን ቪዲዮ ሰራላችኋለሁ ብዬ ነበር። አስ ፕሮሚስ ቻለው አርኪቴክቸር መጀመሪያ ስትገቡ ትወስዷቸው 5 ሜጀር ኮርሶች አሉ። የመጀመሪያው ቤዚክ ዲዛይን ነው። ቤዚክ ዲዛይን ላይ ሞርሱ ፎከስ የሚያደርገው ክሬቲቪቲ ላይ ነው። ብዙ ጊዜ አሳይመንቶች ይሰጣችኋል። የሚሰጣቸው አሳይመንቶች ደግሞ ስኬች ሊሆን ይችላል ኦር ሞዴል ሜኪንግ ሊሆን ይችላል። ከሁለት አንዱ ይሰጣችሁና ከተማራችሁት ነገር ተነስተው አዲስ ነገር ክሬት አድርጋችሁ ሰርታችሁ ነው ትባላላችሁ። ሰውኝን በምትሰሩበት ጊዜ ማወቅ ያለባችሁን ነገሮች፣ ሊገጥማችሁ የሚችሉትን ነገሮች እና ደግሞ የሚያስፈልጓችሁን ማቴሪያሎችም ሊሆን ይችላል። ብዙ ነገርን እዚህ ላይ የምናይ ይሆናል። ቀጥሎ ደግሞ ስኬችንግ አለ። ስኬች ያው ኖርማል ስዕል ነው የሚሰጣችሁ። ቢልዲንግ ሊሆን ይችላል፣ ዛፍም ሊሆን ይችላል፣ ወፍ ኦር ኤኒቲንግ ሳሉ ተብሎ ይሰጣችኋል። እሱን ስላችሁ ነው የምታስገቡት። እዚህ ላይ ስዕል አልችልም ምናምን ብላችሁ ሳትስሉ መተው የለባችሁም። ስሩ ፕራክቲስ የሚመጣ ነገር ነው ስዕል ሲጀምር። ጥሩ ደግሞ የምታዩት ድራዊንግ ወይ ደግሞ ጂኦሜትሪክ ዲስክሪፕቲቭ ኤንድ ድራፍቲንግ ነው የምትማሩ። ይሄኛው ቴክኒካል ድራዊንግ ነው። 11 እና 12 የተማራችሁትን ነገሮች ነው የሚያስተምራችሁ። ከዛ በኋላ ደግሞ ፐርስፔክቲቭ ከተማራችሁ በኋላ መጨረሻ ላይ ፐርስፔክቲቭ ተማር ነው። ከሱ በኋላ ይሄ ፍሎር ፕላኒንግ የሚባል ነገር አለ። እሱ ነው ሜይ ቢ አዲስ ሊሆንባችሁ የሚችለው። እሱን ቪዲዮ እንድሰራ የምትፈልጉ ከሆነ ሰራላችኋለሁ። ከዛ ቀጥሎ ደግሞ ሌላ የምትማሩት ኮርስ ቢልዲንግ ማቴሪያልስ ኤንድ ኮንስትራክሽን ነው። እዚህ ላይ የምትመለከቱት አንድ ቢልዲንግ ነገር እንዴት በምን ማቴሪያል ሊሰራ ይችላል፣ ምን ማቴሪያሎችን እንጠቀማለን የሚለውን ነው እዚህ ላይ የምታዩት። ያው ስሙ ላይም ቢልዲንግ ማቴሪያል ኤንድ ኮንስትራክሽን ነው የሚለው። የተጠቀሙት ማቴሪያል እንዴት ኮንስትራክሽኖች እንዴት እንደሚሰሩ የምታዩበት ነው። የመጨረሻው 5ኛው ኮርስ ደግሞ ቲዮሪ ኤንድ ዲዛይን ኦፍ ስትራክቸርስ ነው። ይሄኛው ሌሎች ዲፓርትመንቶች ሜካኒክስ ብለው የሚወስዱት ኮርስ ነው። ከነሱ ትንሽ የሚለየው ብዙም ዲፕ አትገቡም። ከላይ ነው የምትማሩት። ሞር ከአርኪቴክቸር ጋር የተገናኘውን ፓርት ነው የምትማሩት እና ደግሞ ኢትስ ሪሌትድ ዊዝ ፊዚክስ ነው። ብዙ ካልኩሌሽን ይኖረዋል። የሚከብድ ነገር አለም። በሜካኒክስ ዙሪያ ብዙ ቪዲዮዎች ስለተሰሩ ይሄኛውን አልሰራላችሁም። ከኔ ጋር እኚህ ኮርሶች የምናየው ይሆናል። ከዚህ በኋላ የምለቅላችሁ ቪዲዮዎች ከነዚህ ጋር ሪሌትድ የሆነ ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አንቲል ኔክስት ቪዲዮ